ዋው ማሻአላህ። ዛሬ ደግሞ ይዤላችሁ የመጣሁት በጣም ደስ የሚል ሾርባ አሰራር ነው። እንግዲህ በምታዩት መልኩ በጣም ያማረ ሾርባ ነው ማለት ነው። ሰርታችሁ ሞክሩ። አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቢንት ኑር ቻናል ተከታታዮች እንደምን አላችሁ? ሰላም ናችሁ? እንዲሁም ክርስቲያን ወገኖቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ ይብዛ። እንግዲህ ዛሬ ሾርባ አሰራር መግቢያ ላይ እንደነገርኳችሁ ምርጥ የሾርባ አሰራር ይዤላችሁ መጥቻለሁ። ላይክ በማድረግ ጀምሮ ወደ ቪዲዮ። ይኸው በዚህ መልኩ ንጹህ ሳህን አዘጋጅቼ አንድ የሻይ ቡሽ ተለቅ ያለ ሻይ ቡሽ፣ ብዙም ትልቅ አይደለም መካከለኛ ነው፣ በሱ በቂ ነው ማለት ነው። ሲሰራ በጣም ይባዛል፣ ብዙ ነው የሚሆነው። ይኸው አጥቤ በንጹህ ሳህን አርጌ ያለው አጥቤ ያለው አቧራ ነገር የሆነ ቆሻሻ ነገር ካለው ብዬ ንጹህ ከሆነ አለማጠብም ትችላላችሁ፣ ግን ሲታጠብ አሪፍ ነው ማለት ነው። ከዛ ባዶ ድስት ንጹህ ድስት አዘጋጅቼ እሱ ላይ ምን አደርጋለሁ? ይኸው የወይራ ዘይት አለኝ። የወይራ ዘይት ትንሽ ነስነስ አረግና በምታዩት መልኩ እንደዚህ በትንሹ ብዙም ሳይበዛ አንድ ሁለት የሾርባ ማንኪያ ያህል ማለት ነው። ከዛን ያጠብኩት የሊሳን አስፎር ነው የሚሉት እነሱ። ከዛ እዚህ ዘይቱ ላይ ድስቱ ላይ አደርጋለሁ ማለት ነው። ያው በምታዩት መልኩ ድስት ውስጥ አርግ ያለሁኝ። ከዛ እሳት ሎክሽ ያለው ማለት ነው። እሳት ላይ ጥጄ በዘይቱ ብቻ መሳ አደርገዋለሁ። ከለሩ ቡኒ እስከሚሆን ድረስ ማለት ነው። ቡኒ ከለር እስኪኖረው ድረስ እናምሰዋለን። ዝም ብለን መነካካት ነው ማለት ነው። ምክንያቱም ሳንነካካ ዝም ብንለው ሁለት አይነት ስለሚሆን ሁሉም በአንድ አይነት ስለማይታመስልን ያለ ምንም እረፍት ማማሰል አለብን። ከለሩ ቡኒ ከለር እስኪይዝልን ማለት ነው። ያው በዚህ መልኩ እያመስኩት ነው ማለት ነው። እንግዲህ በጣም ተወዱታላችሁ የምር። እኔ በጣም የምወደው ሾርባ ነው ማለት ነው። በጣም ይጥማል። ብዙ አድካሚ አይደለም። ብዙ ፕሮሰስ አይፈጅም። ብዙ ፕሮሰስ የለውም። ቀለል ባለ መንገድ ይህንን ሰርቶ መጠቀም ይቻላል እና ለጤና ደግሞ በጣም ተስማሚ የሆነ አሪፍ ሾርባ ነው። ይኸው አሁን ወደ ቡኒ ከለር እየተቀየረልኝ ነው ማለት ነው። ላይክ ማድረግን እንዳትረሱ። ላይክ እያደረጋችሁ ቪዲዮን ከወደዳችሁት ሼር እያደረጋችሁ ለሌሎች ጓደኞቻችሁ እንዲደርስ አድርጎ ማለት ነው። እስከ መጨረሻው ተከታተሉ። ይኸው ወደ ቡኒ እየተቀየረ ነው ከለሩ። እያመስኩት ነው ያለምንም ማቋረጥ። እንደዚህ እያመስኩት እገኛለሁ። አሁን ትንሽ ነው የሚቀረው ማለት ነው። ትንሽ ወደ ቡኒ ከለር ሲቀየር ውሃ እንጨምርበታለን ማለት ነው። ተከታተሉኝ። አሁን ትንሽ ነው የቀረው። እንግዲህ ቪዲዮን በደንብ እንዲታያችሁ ወይም በደንብ እንድትረዱ ብዬ ነው። ብዙ ጊዜ ቪዲዮ ስሰራ ማስረዘም አልፈልግም፣ ግን የዛሬው ደግሞ ይሄ ትንሽ በማመስ ላይ ትንሽ ረዘም ያለ ይመስለኛል። ለሱ ይቅርታ ጠይቃለሁ። ይኸው ወደ ቡኒ ከለር ሲቀየር እኔ በማሞቂያ የፈላ ውሃ ነበረኝ ጨመርኩበት። ያልፈላም ውሃ ማድረግ ትችላላችሁ፣ ግን የፈላ ውሃ ሲሆን የበለጠ ጥሩ ነው ማለት ነው። ቶሎ እንዲበስል ይረዳዋል። ይኸው በዚህ መልኩ ጨመርኩበት እና ማጂ በዶሮ የዶሮ እንትን ያለው ማለት ነው። ማጂ ወጥ ማጣፈጫው እሱ እንጨምራለን። ሌላ ምንም ነገር አንጨምርበትም። የምንጨምረው ይሄ ማጂና ጨው ነው የምንጨምረው ማለት ነው። ትንሽ የጨው ጨምራለሁ። ይኸው በዚህ መልኩ በስሎልኛል ማለት ነው። ግን ለማብሰል ቢያንስ 1 ሰዓት ያህል ይፈጃል። 1 ሰዓት ይፈጃል።
ማለት በደንብ ብስል እንዲል ከፈለጋችሁ አይ ማለት በ40 ደቂቃም በ30 ደቂቃም የሚደርስ ነው ሾርባው። ግን የበለጠ አንድ ሰዓት ሲቀመጥ በጣም ይኸው በምታዩት መልኩ እንደዚህ እብጥብጥ ብሎ በቃ ደስ ይላል ማለት ነው። ስጠጡት ልስልስ ይላል። ደስ ብሏችሁ ተጠጡታላችሁ ማለት ነው ለረዥም ሰዓት ሲበስል እና በዚህ መልኩ ሰርቸዋለሁ ማለት ነው። የምር በጣም ወደው ሾርባ ነው። እናንተም ሞክሩት ቤታችሁ በቀላሉ ማጂና ትንሽዬ ጨው በማድረግ ብቻ ማለት ነው። ጨው እንግዲህ ብዙ አይጨመርበትም ማጂ ስላለው ያው በዚህ መልኩ አያምርም። እና ቪዲዮን ከወደዳችሁት ላይክ እንዲሁም ሼር በማድረግ ለሌሎች ጓደኞቻችሁ እንዲደርስ አድርጎ ላለሁ በሰላማችሁ ይብዛ። ሰላም አለይኩም ወረህመቱላሂ ወበረካቱ።